በ23 ቀን ሰማዕቱ ቅዱስ ጊዮርጊስ ይውላል። ታሪኩም እንዲህ ነው። በልዳ ሀገር አባቱ ዞሮንቶስ እናቱ ቴዎብስትያ ይባላሉ። አባቱም ንጉሥ ነበረ። ቅዱስ ጊዮርጊስ ተወልዶ ባደገ ጊዜ አንዲት የንጉሥ ልጅ አጭተው ሊያጋቡ ተፈለጉና ሚስት ልናጋባህ ነው ብለው ጠየቁት። ቅዱስ ጊዮርጊስም የዓለም ኑሮ ከንቱ መሆኑን አሰበና እኔ የዚህ ዓለም ሙሽራ አልሆንም፣ የመንግሥተ ሰማያት ሙሽርነትን እሻለሁ እንጂ አላቸው። ወኩሎ ዘሃደገ አብያተ ወሃወ ወአሃተ ወአበ ወእመ ወበሲተ ወውሉደ ወገራውሃ ምኢተ ምክቢተ ይረክብ ወህይወተ ዘላለም ይወርስ። ስለ ስሜ ቤትን ወይም ወንድሞቹን ወይም እህቶቹን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆቹን ወይም ርስትን የተወ ሁሉ 100 እጥፍ ያገኛል ያለውን የወንጌል ቃል በማሰብ ከዚህ በኋላም ጦር መወርወርና አውሬ ማደን ተማረ። የእግዚአብሔር መንፈስም አደረበትና በስራው ሁሉ ብርቱ ሆነ። ከዕለታት አንድ ቀን በፈረስ ላይ ሆኖ በበረሃ አራዊትን ለማደን ሲዛወር አንዲት የመኮንን ልጅ ከዛፍ ተሰቅላ ስታለቅስ አገኛት። የምታለቅስበትንም ምክንያት ጠየቃት። ልጅቱም ለአምላካችን ለደራጎን ምግብ አድርጎ ይበላይ ዘንድ ተሰጥቼ አለችው። ደራጎን ምንድን ነው አላት። 2 እግር ያለው 2 ክንፍ ያለው ዘንዶ ነው። እርሱም የሚበላው የበኩር ልጅ ነው። የሀገሩን ልጆች በልቶ ጨርሷል። እኔ የመኮንን ልጅ ነኝ፣ ሊበላኝ ተሰጥቻለሁ አለችው። አሁን የት አለ አላት። አሁን በክንፉ እየበረረ በእግሩ እየተሽከረከረ ይመጣል፣ አንተም እንዳይበላህ ሂድ አለችው። ቅዱስ ጊዮርጊስም እኔ ለመብላት አቅም የለውም ብሎ ቆመ። ደራጎን የተባለ ሰይጣንም ያደረበት ዘንዶም ወዲያውኑ ደረሰ። ጊዮርጊስንም ሊበላው ምላሱን አውለበለበ። ጊዮርጊስም በትምህርተ መስቀል በማኅተብ አማተበበት። የዘንዶውም ኃይል መርዝም ደከመ፣ ጠፋ፣ እንደ ሞተም ሆነ። ጊዮርጊስም አንገቱን በገመድ አስሮ ሊበላት የነበረችው ልጅ ለቢሩታዊት ጎትችው ብሎ ሰጣት። እያስጎተተ ወደሚያመልኩት ሰዎች አደረሰው። የሀገሩ ሰዎችም በእግዚአብሔር አመኑ። ዘንዶውንም በጦር ወግቶ ገደለው። ወናሁ ወሀብኩክሙ ስልጣነ ትኪዱ ዲበ አቃርብት ወዲበ አራዊተ ምድር ወዲበ ኩሉ ኃይለ ጸላኢ ወአልቦ ዘይነክአክሙ። እነሆ ጊንጦች፣ እባቦች የጠላትም ሁሉ ኃይል ትረግጡ ዘንድ ስልጣን ሰጠኋችሁ እንዳለ ጌታ በወንጌል። ከዚህ በኋላ ዘንዶው በሞተበት ቦታም በቅዱስ ጊዮርጊስ ስም ቤተ ክርስቲያን ሰሩለት። ከዚያ በኋላም ዜና በሀገሩ ሁሉ ተሰማ። ካዲው ንጉሥ ዲዮቅልጥያኖስም ለአጵሎንና
ለአጵሎልና ለአቴና ለአማልክቶች ስገድ አለው። ቅዱስ ጊዮርጊስም ለእግዚአብሔር እንጂ ለረከሱ አማልክት አልሰግድም አለው። ወይቀፍሉ አሕዛብ ጣዖቶሙ በወርቅ ወብሩር አሕዛብ ጣዖቱን በብርና በወርቅ ይለብጡታል እንዳይናወጥም በችንካር በመዶሻ ይቸነክሩታል። እንደተቀረጸ ብር ምስልም ናቸው። እነርሱም አይናገሩም መራመድም አይቻላቸውምና ክፉ መስራትም መልካም መስራትም አይቻላቸውምና አትፍሩአቸው እንዳለ ኤርምያስ። ንጉሡም ጽኑ ስቃይ እንዲያሰቃዩት ጭፍሮቹን አዘዘ። ጽኑ ስቃይም አሰቃዩት። ሶስት ልሳን ባለው ማረሻ ቀደዱት፣ በመጋዝም ሰነጠቁት። አልሞተም። ወቅጠውም ለበሬ አበሉት፣ አልሞተም። በበሬም ሻኛ ላይ ወጥቶ እኔ የክርስቶስ አገልጋይ ጊዮርጊስ ነኝ አለ እንጂ። አሚሃ ይትባጽውክሙ ወይትሜጥውክሙ ለምንዳቤ ወይቀስፉክሙ ወይቀትሉክሙ ወይጼልኡክሙ ወትከውኑ ጽሉዓነ በሃበ ኩሉ ሰብ በእንተ ስምየ ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋል። ስለ ስሜም በሰው ሁሉ ዘንድ የተሰጣችሁ ትሆናላችሁ እንዳለ ማቴዎስ 24:9 ላይ ሥጋውን ፈጭተው ይድራስ በተባለ ተራራ ዘሩት። በቅጠሎችም ላይ ጊዮርጊስ ጊዮርጊስ አለ እንጂ አልሞተም። ከዕለታት አንድ ቀን ከመበለት ቤት አግብተው ከአምዱ ጋር አሰሩት። የታሰረበትም አምድ ለምልሞ ቅጠል አውጥቷል። እንዲህም እያደረገ 7 ዓመት አሰቃዩት። 7 ጊዜ ከሞት ተነስቷል። ከዚህ በኋላ በሰይፍ ቆርጦ በመጋዝ ሰንጥቆ ሚያዝያ 3 ቀን ካሰቃየው በኋላ ነፍሱን በእግዚአብሔር እጅ ሰጠ። ጌታችን ኢየሱስ ክርስቶስ ከአእላፍ መላእክት ጋር ወርዶ ወዳጄ ቅዱስ ጊዮርጊስ ሆይ ልጁን በስምህ የሰየመ መታሰቢያን ያደረገ መንግሥተ ሰማያትን አወርሰዋለሁ ብሎ የምሕረት ቃል ኪዳን ከሰጠው በኋላ 7 የወርቅ አክሊልን አቀዳጀው። አክሊሉም እንደ አንተ ለሰማዕት ወአስተርአየ ገሃደ ከመሰብ እንዳለ ቅዱስ ያሬድ ነፍሱንም መላእክት በእልልታ አሳረጓት፣ ገነት አገቧት። ሥጋውም ወደ